እንዴ ዘገነናል። እግዚአብሔር በጣም ነው ዘገነናል። ምን ያህል ታሪካቸውን ለማሳየት የሞከሩበት ሰላም ዩቲዩብ ዛሬ እንደተለመነው ቦምብ በሆነ ቪዲዮ ከቻስ ብዬላችኋለሁ። ዛሬ እንግዲህ ተንበኔን ላይ ታችሁ ሊሆን ይችላል ኳታር ናሽናል ሙዚየም ነው የመጣሁት። እንዴት አባቱ እንደሚያምር አርኪቴክቱ በጣም ያበደ ነው። እግዚአብሔር በጣም ያበደ ነው። ወደ ውስጥ እንገባለን። እዚህ ስትኖሩ ኳታር አይዲ ካላችሁ የኳታር አይዲ አላችሁ በነፃ ነው የምትገቡት ወደ ውስጥ። ግን ኳታር አይዲ ከሌላችሁ ጎብኚ ከሆናችሁ ትከፍላላችሁ ማለት ነው። ስለዚህ አይዲያችሁን ስታሳዩ ነፃ ቲኬት ይሰጣችኋል። ቴንክ ዩ ኦኬ። ስለዚህ አሁን አይዲያችንን እናሳይተን ቲኬታችንን ተቀበናል። ሶ ቀጥታ እዛኛው ሙዚየም ነው የምንሄደው ማለት ነው። እዛኛው ህንፃ ውስጥ እንሄዳለን። በጣም ሙዚየሙ በጣም ትልቅ ነው። ላሳያችሁ ቆይ በጣም ትልቅ ነው። የሀገሩ ዜጎች አይመጡም፣ ቱሪስት ናቸው። የሀገሩ ዜጎች አይመጡም። አጋጥሞኝ አያውቅም። ከዚህ በፊት መጥቻለሁ፣ አንድ አላየሁም። እንዳለ ቱሪስቶች ምናምን ነገር ናቸው የሚመጡት። እና እስቲ አውሪሳ You start from the other side. Which one? In the reception where you got your ticket? There. Yes, there. You go to the first floor. Okay. Start from there. From there. Okay. Before, but it was here, sir? This was the entrance before. Before. This is the next. Okay. So the one where I get the ticket, right? Where you got your ticket, go to the first floor. Okay. Start from there. From there. Okay. Thank you, sir. Okay. ቀይረዋል መሰለኝ። ይሄ ነበር ድሮ መግቢያው ይሄ ነበር። አንዴ መጥቻለሁ እና ይሄ ነበር መግቢያው። አሁን ግን እዛው ቲኬት የቆረጥክበት ቦታ አንደኛ ፎቅ ላይ ወጥተህ ከዛ ነው የምትጀምረው። ከዛ ጀምሬ እንደዚህ ማለት ነው። ቀላ ሳያችሁ ከዚህ ጀምርና በእንደዚህ ዞርና በዚህ ደግሞ መንደር አለ። ይሄ የድሮ የኳታር ኢሜጅ ማለት ነው። የድሮ መንደር ነው። ወደዚህ ገብቼ ከዛ በዚሁ በመጣውበት እወጣለሁ ማለት ነው ይመስለኛል። በግምት ነው የማወራው አላ እንደዛ ይመስለኛል። ያው እንግዲህ ሰው በተሰበሰበበት ቦታ ነው የምንሄደው። ሌላ የት እንሄዳለን? እስቲ የሆነ ነገር እየተነገሩ ነው። እስቲ ቀስ ብለን ገብተን Actually, all the way up in the north, we're down here. In fact, most of the archaeology sites in Qatar are up in the north because the water's better. One of the things we find here is it's not very good for settled populations, for people who are farming. Yeah, it's good for pearl fishers. Food. But mostly, you've got to find another way of making a living. And then here are some of the tools we use. Now, I'll answer any questions at any time, by the way. Anyone can interrupt me. The school is closed, but we use it to live in, basically. Because we need a lot of space, because we get thousands of fines. These are small bags. ማርያምን ምንም አልገባኝም። ምንም ያወራ ያስረዳቸው ነው። እኔ ግን ምንም ሊገባኝ አልቻለም። ስለዚህ እኛ መንገዳችንን እንቀጥል። በለው ጌታ አባቱ ነው የሚያምረው። በእግዚአብሔር ስም እግዚአብሔርን የሌለ ነው የሚያምረው። በስመ አብ እዩት። በስመ አብ በጣም ነው የሚያምረው። ምንድነው የምን እንትን ነው? ድራጎን ነው የሚመስለው። ምንድነው? ድራገን ነው ምንድነው? በስመ አብ በጣም ነው የሚያምረው። ኖ አሳ ውስጥ ነው። የአሳ እንስሳ ነው። እዚህ ጋር ምንድነው የሚለው? እስቲ ኦኬ እንትን ተርትል እንትን ምንድነው በአማርኛ? ኤሊ ነው በአማርኛ ኤሊ ነው ይሄ። በስመ አብ በጣም ነው የሚያምረው። እግዚአብሔር ኧረ ይሄንን እዩልኝ። በስመ አብ እዚህ ጋር ዌል አለ። በስመ አብ እቺ ድመት ነች ምንድን ነች? ይሄን የሚያክል ድመት አለ እንዴ? ነው ደቦል ምንድን ነች?
የኦስትሪች ደግሞ እዚህ ጋር ስማ እንስሳ መቼስ ኳታር አይኖሩም። የት ነው የሚኖሩት እነዚህ? እነዚህ ኳታር የሚኖሩ አይመስሉኝም። እነዚህ ኳታር የሚኖሩ አይደሉም። እነዚህ ኳታር የሚኖሩ አይደሉም በእርግጠኝነት። እንደነዚህ እንስሳ ኳታር ይኖራል አይኖርም? ችግር የለም ይሁንሽ። ኖሩ እንበል እና ወደዛ እንሂድ እስኪ። ወደዚህ ምንድን ነው? ወደዚህ ምንም ነገር የለም መሰለኝ ነው። ዞረን ነው የምንወጣው አለ። የግመሎች መጋለቢያ ምናምን ነገር አለ። የግመሎች መጋለቢያ ምናምን ነው ይሄ። ልክ የኛ ሀገር ቫይብ አለሽ። ኦሮሚያ ክልል ነው መሰለኝ እንትን ኦሮሚያ ክልልም አለ፣ አገው ላይም አለ መሰለኛ። አረ እስማ ይሁት ይሄ እኛ ሀገርም አለ አይደል እንዴ? ምንድነው እነሱ ለግመል ነው የሚጠቀሙበት። አብዛኛው ጊዜ ግመል ነው የሚጋልቡበት። ስለዚህ በጣም ነው እንትኑን የወደድኩት። ይሄ አሰራራቸው በጣም ያበደ ነው። እግዚአብሔር በጣም ያበደ ነው። በስማ ሳውንድ ሲስተሙ ራሱ በቃ የሆነ ልክ አንድ ሴክሽን ስትቀይሩ ወደ ሌላ ሴክሽን ስትቀይሩ ይለያያል። እግዚአብሔር በጣም ነው የሚያምረው። ኦኬ ይሄ የነገስታቶች ልብስ ይመስለኛል። የነገስታቶች ልብስ ነው። ያምራል። ወደነዋል። አዎ ይሄ አሁን ያለው ንጉስ ይለብሷል። ይሄ አሁን ያለው ንጉሳቸው ይለብሷል ይሄንን ልብስ። ይሄ እነዚህ የድሮ ይመስሉኛል። የድሮ ነው የሚሆኑት። ይሄ ምን ፊደል ነው አካችሁ? ኦውነር ዩዝድ ዋስ ቱ አይደንቲፋይ ዘ ካሜልስ ኢን ኬዝ ኦፍ ሎስ። ኦኬ ምልክት ነው ይሄ። ምልክት ግመላቸው ላይ የሚያደርጉት ምልክት መሰለኝ። አዎ አያችሁት? እዚህ ጋር አሁን ምንድን ነው ያሳልፈው ግመሎቹ እግር ላይ ይሄ የባለቤትነት ምልክት መጻፊያ ናቸው። እነዚህ የባለቤትነት ምልክት መጻፊያ እንዴ ሰፌድ እዚህ ያገኘሻለሁ ብዬ ጠብቄ አስቤ አላውቅም። በእውነት አንቺም ስደት ሰፌድ አንቺም ተሰደርሽ። ያት ራሱ ሰፌድ አንቺም ስደት አጠቃሽ። የሚያሳዝን ነገር ነው። የሚያሳዝን ነው በእውነት ልብ የሚሰብር ነገር ነው። እኔ እንደዚህ ጠብቄም አላውቅም። አሳስጋሪ መሆን አለበት። ጀለስ ሰላም ነው። ይሄ አሳስጋሪ ነው በእርግጠኝነት። ያው እዚህ ጋር እንትን አለ። ይሄ ምንድነው እንደ መጭለፊያ በአንገቱ ላይ ያደርጋል። ይገባል ውሃ ውስጥ ማለት ነው። ከዛ በእንትኑ ይዟቸው ይወጣል። ጥብስ እንደ አሳ ጥብስ። ኧረ አሳ ጥብስ አንቺ ጠበስ ይኸውላችሁ እዚህ ጋር ነው የምጠብሱት። እንደዚህ ገልበጥ። በነገራችን ላይ በጣም ነው እሳት የሚመስለው። ስክሪን እኮ ነው። በስማ ምቺ ገና ነች፣ አልበሰለችም። መጣንም ሲበስል እንመጣለን። እዚህ ጋር የሆነ ነገር አለ። እሺ እንውጣ ከዚህ። ሲኒማም አለን። ቆጭ ብለን ፊልም እንስቲ። ግን እዚህ ጋር መጀመሪያ ሽጉጥ አለ። የሽጉጥ ማለት እናንተ ይሄ ቆመ ጠብቀኝ እኮ ነው አይደል እንዴ? ይሄ እኮ እኛ ሀገር አሁንም እኮ ይጠቀሙታል። ወይኔ ያደለው እንደ ሙዚየም ይጠቀመዋል። እኛ እስካሁን እንተኩስበታለን። ይኸው ቆመ ጠብቀኝ መሰለኝ። የአብሮ እንትን አለው ከጦር ጋር አብሮ እንትን የሚለው እስማ። እዛ ጋር ደግሞ ገጀራ አለ። ግን የሰው ልጅ ግን በዚህ ነው የሚፈሳፈሰው።
እግዚአብሔር ኢማጂን በዚህ ሰው ስትመጡ በዚህ ሰው ሲሸረግዱ አስቡት። ይዘገንናል። እግዚአብሔር በጣም ነው የሚዘገንነው። እንሂድ ቦታ እንቀይር። ትንሽ ደግሞ ደቅ ብለን ፊልም ትንሽ ደቅ እንበልና ፊልም ነው እስቲ። ሊፈሳፈሱ ነው ጦርነት። በቃን። እናመሰግናለን። ቆንጆ ሙቪ ነው። አያልቅም። የንጉስ መቀመጫ ነው መሰለኝ። የንጉሱ መቀመጫና መነጽር። ይሄ ምን ዓመተ ምህረት መነጽር ነው እባክሽ? ቂቅ የሚሉበት ነው። ወደዚህ ጋር ስልክ። እቺ የድሮ ስልክ። ኧረ በስመ አብ የድሮ እንዴ! ይሰማል። እግዚአብሔርን ይሰማል። የሌላው ማን እንደሚያወራ የሚያወሩት ይሰማኛል። እኔ አሁን ማለት ነው። እሺ የድሮ መካኒክስ ምንድን ነው? ኦኬ የፖስታ ይሄ የፖስታ ሳጥን መላኪያ ነው። እነዚህ ደግሞ ታይፒንጎች ናቸው። ኦኬ እንደዚህ መኪና እነዚህ መኪኖች ማርያምን በጣም ነው የሚያምሩት። እነዚህ መኪኖች በጣም ነው የምወደው። የመጀመሪያ መኪና እንደዚህ አይነት መኪና ነው የምገዛው። በጣም የሚያምር መኪና። ኦኬ አሁን እያደገች ልክ ይሄ እየሰፋች ስትሄድ ልክ ኳታር እየሰፋች 1956 57 በስማ ምን ያህል ፍጥነቱ እድገቷ በጣም ፈጣን ነው። የሚገርም ነው። በጣም ፈጣን እድገት ነው። ግን ቴክኖሎጂው የሚገርም ነው። እግዚአብሔር 00 ወደ ኋላ ተመልሰን ኳታር መንደር ውስጥ መጥተናል። ላሳያችሁ። ይሄ የድሮ የኳታር መንደር ነው። እንደ መንደር በቃ የድሮ የለም እንደዛ ነው። ቤቶቻቸው ምናምን እንደዚህ ነበረ። ከስንት ዓመት በፊት እንደሆነ አላውቅም። ቆይ እስቲ ያየን እንትን እንላለን። እሺ ወደዚህ ጋር እንሂድና 1975 ምንድን ነው? 1975 የነበረው ቤት ነው መሰለኝ። እሺ እንኳን እኔ አሁን እግዚአብሔርን የጥያቄዎቼ ጥያቄ ማለት ነው የጥያቄዎቼ ጥያቄ እዚህ ድንኳን ውስጥ እዩት። ይሄን ድንኳን እዚህ ድንኳን ውስጥ እንዴት ነው ያለ ኤሲ ያለ ይሄ ሽፋን እንደዚህ ሙቀት ውስጥ የኖሩት? ድሮ መጀመሪያ ያለ ኤሲ ያለ ቴክኖሎጂ እንደዚህ ሳይስፋፋ በፊት እንዴት ነበር በሙቀት እንደዚህ ውስጥ የሚኖሩት? እግዚአብሔርን አስቡት። እዚህ ድንኳን ውስጥ ያው መሬት ላይ ነው የምትቀመጡት። ቃጠሎ ነው። በጣም ከባድ ነው። የሰው ልጅ ግን በጣም በቃ እንትን ነው ማለት ነው። በጣም ጽናት አለው ማለት ነው። እግዚአብሔር እንጂ እዩት። ከባድ ነው በጣም። እቺ ደግሞ የውሃ ማውጫ ማለት ነው። ውሃ ማውጫ ውስጥ ውሃ አለ እንዴ? ውሃ አለ ግን ባዶ ነው መሰለኝ። ባዶ ነው። ያጀ የለውም። እሺ እስቲ ወደ ቤት ደግሞ ወደ ውስጥ እንግባ እስቲ። ጨለማ ነው ግን እዚህ ቤት። እንዴት አመሻችሁ? እንዴት አደራችሁ? ሳይ ጠባብ ነች። ጠባብ ክፍል ነች። እሺ ወደ ላይ እንውጣ እስቲ። ወደ ቴራዝ እንውጣ። ኧረ በስመ አብ ደክሞኛል ማለት ነው። እንደዚህ ይህችን የምታክል ደረጃ መውጣት የከበደኝ። አይዋ
ምንም ቪው የለውም የተለየ። እንደተመለከታችሁት በትንሹም ቢሆን ስለ ኳታር ላሳውቃችሁ ሞከርኩ፣ ታገልኩ። እናንተ ግን ሰብስክራይብ አታረጉ፣ ምን አታረጉ፣ ላይክ አታረጉ። ግራ የሚገባ ነገር ነው። እና ዛሬው ቪዲዮአችን ይሄን ይመስል ነበረ። ቀጣይ ቆንጆ ያበደ ጽድት ያለ ቪዲዮ እስከምንገናኝ ድረስ ፒስ ፓስ ይመቻችሁ።